ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጣ ቤኔዘር፣ አታሽቃብጥ። በጣም ቆላ። መያዙን ግን ይይዛለሁ። እሺ አለማየሁ አለ? አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቀምጦልሃል? ተቅማጥ ያስቀምጠህና ለእኔ ነው የተቀመጠልኝ? ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል፣ ከአንተ ጋር በኋላ እናወራለን። እሺ ናትናኤል አለ? ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኩ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ? አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። 3 ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ ዳግም አለ? ዳግም ያለ? አቤት አለሁ። እሺ አብርሃም አለ? አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ? ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እናከን ነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ። ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር የኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ቦጋለ አንተ ወስፋታ። ጤና ይስጥልኝ ታራሚዎች፣ ማለቴ ተማሪዎች። እኔ ኢንስፔክተር ቲቸር ጸጥ አድርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ 2 ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለ2 ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል? ምናልባት ላይብረሪስቷ ማስረጃ አለ? እየዞረች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብህ ሁን። ይቅርታ በእናታችሁ። በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር። ምን አልካተ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት የቢሮ ወላጅ ይዘህ እንድትመጣ። ኢንስፔክተር ይቅርታ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዴ አባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። ወንድሜ እስካሁን ሽንት ቤት ነህ? አዎ። ምን ፈለክ? ምን እያረክ ነው? ችግኝ እየተከልኩ። ታዲያ ምን ነው? ቆይ እስኪያድግ እየጠበቅከው ነው እንዴ? ኧረ አሸሞርክ በቃ። ኧረ በእናትህ ሽንት ይወጥሮኛል። አንዴ ይወጣልኝ መልሰህ ትገባለህ። አንተ ምንድነው የምታካብደው? ገና ከገባው 1 ሰዓት እንኳን እኮ አልሞላኝም። ሙርት ይዛለህ እንዴ? አንተ ሳትወጣ 2015 ሊወጣ እኮ ነው። ተረጋጋ ብራዘር። የረጋ ወተት ቅቤ ይወጣዋል። ቅቤ ብለህ አንተ ቅቤ አንጓች ውጣልኝ እኮ ነው የምልህ። አንተ በእናትህ ተፋታይ ልመሰጥበት እዚህ አንጀት መቀስ አትሁንብኝ። ይወጣልሃለሁ። እስከዚያ ቀለል እንዲል ውሃ ነገር ጠጣበት። ኧረ በእናትህ አባዬ ልጅ አንድ በለው። አንድ እንዴ አባዬ አስወጣልኝ እንጂ ኮንትራት ነው እንዲያዙ። ይወጣልሃል። አንተ እስከዚያ ጊዜ አታጥፋ። ግባ እናት ነው እንዴ ወንድሜ። እዚህ ያለው ሶፍት አልቋል። እስኪ ሶፍት አቀብለኝ። እግር ብላ ሶፍት ራስ ና አቀብለው አንተ። እና ብራዘር የእንግሊዘኛ እችላለሁ ነው የምትለኝ እንዴ? ትጠራጠራለህ እንዴ? ባይዘዌ ማለት ነው ስወለድ ራሱ በእንግሊዘኛ ነው ያለቀስኩት። እንጂ ማለት አልገባኝም። አንተ ይሄ ይገርምሃል እንዴ? አፌን የፈታሁት ራሱ እኮ በእንግሊዘኛ ነው። ልክ እንደተወለድኩ ትንሽ ካለቀስኩ በኋላ የሌለ የረሃብ ስሜት ተሰማኝና ቀና ብያየኋት ማሚ ማለት ማሚ አልኳት። የስ ማይ ቤቢ አለች። ካን ዩ ጊቭ ሚ ብረስት ሚልክ ነው ያልኳት ቀጥታ ማለት ነው። ኧረ እባክህ በቃ ሾክድ ነው የሆነችው።
ኦ ማይ ቤቢ ፈርስት ሴንቴንስ ሂር ኢት ኢዝ ድሪንክ አለች። ይገርማል። በቃ አረሳውም ሲዳውን ሆኗል አይምሮ ውስጥ እስካሁን። ወይኔ ጉዴ! አንተ ፈረንጁ ደወለ። የምን ፈረንጅ? በእናትህ ትናንት የሆነ ፈረንጅ ተዋውቄ ነበር። አሁን እንዴት ላወራው ነው? ለነገሩ አንተ ታወራዋለህ። እንካ ማለት ምንድነው የማወራው? በእንግሊዘኛ ጓራው አሁን እችላለሁ እያልካል ነበር እንዴ? ማን ነው እንደዛ ያለው? ጉድ ፈላ ማለት አንተ አወራዋለሁ። ምን ሰው ታሞ እንጂ ፈርቶ አይሞት። ምን አትችልም እንዴ? ለምንድን ነው የማልችለው? እችላለሁ። ምን ልበለው? መጀመሪያ ሰላም ነው ወይ ምናምን በለው። ሄሎ ፒስ ነው እንዴ? አማሊ በእንግሊዘኛ በሉኝ። ማለቴ ፒስ ኢዝ ፋይን ጉድ ቤተር በተርፍላይ ኦኬ ኖ የስ ልጆች እንዴት ናቸው? የምን ልጅ ነው የምታወራው? ቶቶ መስሎኝ ነው። ምን ልበለው? እንትን ትላንት ማታ ብዙ ጊዜ ደጋግሜ እየደወልኩልህ ነበር ግን አታነሳም። ምንድነው የተፈጠረ ችግር አለ ወይ ምናምን በለው። ትቀልዳለህ እንዴ አንተ? እንደዚህ ረጅም ነገር እኮ በእንግሊዘኛ የለውም። ማጠር አድርገው። እሺ በቃ ለምን ያህል ጊዜ ነው እዚህ የምትቆየው በለው። how many times days come to me እንዳትል ብቻ። how many times ኢትዮጵያ come to you? ስማ ደግሞ ቴሌግራም ላይ ለምንድን ነው የዘጋኸኝ በለው። why you shut down my telegram? okay true false matching አዛም ባይ ምን አለ? እኔ ምን አውቃለሁ? ምንድነው ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ነው ቁጭ በል። እዚህ ገብቶ ሳያዙ መውጣት አይቻልም። እንዴ ምን ማለት ነው? እኔ የቻይና ሬስቶራንት መሆኑን አላወቅኩም። መብት አንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይካልክ ሚስተር ቹንግን ነው የምጠራው። ይቆልፋል። እንዴ ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀምም። እና የኛ ሬስቶራንት ስታዩ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ። እንዴ ኧረ ተረጋጋሽ በቃ። የምን ቹንግ ነው በእናትህ? እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አሳማ ጎረድ፣ ውሻ በድመትና አህያ ጥብሳለ። አህያ? እሪ ምን አይነቱ አህያ ፊት ነው ባካችሁ? እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ አዘዝኩ መጀመሪያ። አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተ ነው አህያ አልኩ። ምን አልክ አንተ? ማለቴ አይደለም እኮ የኔ አባት። ሌላ ነገር የላችሁም? ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአሳማ ጭማቂ እና የጢንዚዛ ሽንት አለ። አረው እንዴ ሰው የለም እንዴ? ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹንግና እኔ ብቻ ነን የቀረነው። እንዴ ኧረ ብራዘር በእናትህ ተፋታኝ። አስደነገጥኩሻ። እየቀለድኩ ነው ብራዘር። ያውቄ ነው የቻይና ሬስቶራንት አይደለም። የምር ታዲያ እንደዛ አትለኝም እንዴ? በእናትህ አስደነገጥከኝ እኮ። ሶሪ በእናትህ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት ነው። አልሸሹም ዞራሉ። ምን አልከኝ? ማለቴ አሪፍ ምግብ አላችሁ? እሺ አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱን ላምጣልህ። ይሄ የትልመንጋ መውጫው ቤት ነው። አንተ እንደ ጓደኛ የምትጠቅመኝ መቼ ነው? እንዴት እንደዚህ ብለህ ታዋርደኛለህ? የሀብታም ልጅ ነው ያልኳት። በቃ አባቱ 4 ህንጻ ብቻ ነው ያወረሰው። ምንድነው 4 ህንጻ ያወረሰኝ? አናጺ አይደል እንዴ? 2 መዶሻና 1 መጋዝ አይደል እንዴ ያወረሰኝ? የሞተው ያማል እንዴ? አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው። ለራሴ ምንድነው ያለው? ለራሴ ያለብኝ ችግር አይበቃም እንዴ? ዝም ብለህ አንተ መልክ እየዘራ አይደል? ቁርስ በልቼ መሳም አልደግም ልጅ ደግሞ ቆማ እያየች እኮ ነው። ፈረንጅ ጋር ታጣበሰኛለህ እንዴ? በቃ ዝም ብለህ ትበላት። እዚህ ጠብቀኝ። የምን ትተህ ነው? እኔ እንደው እንዳሉ እየሰራሽ እንጂ አንተ ምንድነው? በቃ ልነግርሽ አልችልም። የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ። ሀብቴን በቃ መቆጣጠር አቅቶኛል። ማኔጅ የሚያደርገኝ ሰው ነው የምፈልገው። ወይ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔ እናት። አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን ባላ ጠግቢ እንዳድስ በቃ ዞር በል እንደምታስቢው አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኛ አይደለም ከኬን አይደለም። ይኸውልህ አንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል። አዲስ የመጣ ያበደ ስልክ ነው። የአይ ፊውቸሩ በቃ አጠይቅኝ ፎርም የሚያደርግሽ እኔ ለራሱ ባለሀብት ነው የሚያስመስለኝ። ከካብኔ በጣም የሚገርም ስልክ ነው። እኔ ካሪው ጂቢው በቃ ትወጪዋለሽ። አሁን አንቺ እንደዛ ከሆነ ነው። እሺ ጠብቂ በቃ እኔ ደርሼ መጣሁ። እሺ ወይኔ ስልኬ